ተቀመጠው ስራ እየሰራው ነው። ወንድሜ 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 አልሰማሁም። ቅዱስ Ayo saya sudah benar. Nak sih. Ayah alasan. Terus kalau itu mesti. ፈልጌ ነበር የሆነች ነገር ላወራ። አይ ጊዜ አልወስድም፣ ትንሽ ነው የሆነ ማውራት ነገር ስለነበረ እኔ እየከፋኝ ነው። በቃ የሆነ ነገር ላማክር ነበር። አይ አላልሰም ዮንስ ካለ የተመስጭ የሆነ ቆይቼ እሰራዋለሁ። ና ቁጭ በል። ምን ነው ችግር አለ? ሰላም ነው? እሺ ና ቁጭ በል። ና ቁጭ በል እናወራለን። ይደርሳል ካታ ይበልጣል። ይደርስ ነገር ነው። አሁን ሰራው እንዴት ዋልክ ወንድሜ? ሰላም ነው? የሆነች ነገር ማውራ ነገር ነበረኝ። ከዛ ነው እሰራዋለሁ እና እሺ ባቢ ምንድን ነው የምትለው? በሰላም ነው የፈለከኝ? ያው የሆነ ስራ እየሰራው ነበርና እየሰማው አልነበረም መሰለኝ፣ እየጠራኝ ነበር መሰለኝ። እንቅልፍ አልወስዳለኝ መተኛት እራሱ ፈልጌ ነበር። እኔ በጣም በቃ እውነቱን ልንገርህ ነው ብዬ ነው እንጂ ማለት ነው እያዘንኩ ነው በጣም በአንተም በጣም እየከፋኝ ነው። እንዴ ለምን እንደሚከፋ ደግሞ ምን ነው አውቃለሁ። አንተ ብቻ እንዳለኝና ብዙ ነገር እንደቻልከኝ አውቃለሁ። ግን ማለት ነው በዚህ አመት እኮ ልብስ አልተገዛልኝም፣ ረሳኸኝ እንዴ? አሁን በቅርብ ጊዜ አይደል የሚገዛውልህ ልብስ? ኧረ ተው እየተሳሰብን እንዴ? እኔንም ለኔ ማሰብ እንጂ እንዴ። እና የትምህርት ቤት ክፍያ ቢሆንስ ታዲያ? የትምህርት ቤት ክፍያ ልብስ አያስገዛም እንዴ? ትምህርት ቤት ክፍያ ነው የትምህርት ቤት። እና ጓደኞቼ አንዳንዴ ከትምህርት ቤት ውጪ እንድንገናኝ ስፈልጋቸው እነሱ በጣም ዘንጠው ነው የሚመጡት። ሲመጡ እኔ አንተን ቢሎች አይደለም አሁን በዚህ ወር ብቻ የገዛው ጫማዎች ራሱ ስንት ናቸው? እና ለልብስ ከምታወጣው ውጭ አይደል ጫማዎች። በዛ ላይ ቤት ውስጥ ራሱ በዚህ ወር ስንት ብር ነው የወጣው? ብዙ ብር ነው የሚወጣው። ለኔ ብቻ ሲሆን ነው እንዴ እንደዚህ የምትለው? እና ይሄ ካንተ ጋር ምን ያገናኘዋል ታዲያ? እንደዚህ መገማመት ተጀመረ እንዴ? ላይክ ታላቅና ታናሽ መሆናችንም እየተረሳ ነው። እና ታዲያ እኔ ዕቃ ለኔ ለራሴ ገዛው ማለት ብር ተርፎኛል ማለት ነው እንዴ? እኔ
እስኪ አታስቀኝ። ምንድነው አሁን ወደ ላይክ ለኔ ልትነግረኝ ወደ ፈለከው ሐሳብ እንሂድ። አረ ቢሆንስ እኔ አሁን ለወጪ ከሚሰጠኝ ላይም ቢሆን ቀንስና ልብስ እንዲገዛልኝ ፈልጋለሁ። ልብስ ይገዛልኝ። እኔ ልብስ የለኝም። እኔንም ለኔ ማሰብ እንጂ እንዴ አሁን በቅርብ ጊዜ አይደል ልብስ የገዛሁልህ? ምን ያህል ጊዜ ይሆናል? እውነት አመት ይሞላል? ኧረ አመት አይሞላም። ልብስ የለኝም። በዛ ላይ አሁን ላይክ ላስት መንዝ ጉዞ እንሄዳለን፣ ትሪፕ እንሄዳለን ምናምን ብለዋል የክላስ ልጆች ክላስ ሚቶች እና ለሱም የሚሆን ብር ምናምን አዘጋጅ። ታዲያ እኔስ ከጓደኞች እንዳታዝን ከጓደኞችም እንዳታንስ እነሱ ፏ ብለው ሲመጡ አንተም ፏ ብለህ እንድትሄዳለን እንዴ? እኔን የመሰለ ወንድም እያለ አንተ እንዴት ስለ ልብስ ታወራለህ? ልብስ የለህም? እንዴት ልብስ የለህም እንዴ? አሁን እየለበስክ የምትወጣውስ? እኔ ልብስ ይገዛልኝ። ልብስ የለኝም እኮ ልብስ እኮ የለኝም እኮ። እና ታዲያ አንተ አሁን ትናንት የገዛው ጫማ ስንት ብር ነው? አየሁት አይደል እንዴ? $80 እኮ ነው የሚለው። እና ያ ሁሉ ጫማ እያለ አንተ ጫማ ትደግማለህ። እኔ ልብስ የዓመት ልብስ ራሱ አሁን ልብስ ከተገዛልኝ ስንት ጊዜ ነው? 7 ወር አለፈ። ያው ታውቃለህ በጣም ብዙ ወጪዎች አሉ። ስፔሻሊ በዚህ ወር ደግሞ በጣም ወጪ እንዳወጣን ታውቃለህ። ያው ሂሳቡን ላይ አሁን በዚህ መጨረሻ ወር ላይ ምናምን በደንብ እንሰራዋለን። ግን ቢሆንም ልብስ ይገዛልኝ ካልክ እንግዲህ ይገዛል። ምን ይደረጋል? አንተ ጠይቅ። እኔ ግን የምር እንደዚህ ቅርብ ጊዜ የገዛውልን ይመስለኝ። ያው በስራ ምክንያት ምናምን ትንሽ ቢዚ ስለመሆን አላስተዋልኩትም እንጂ ያው ሂሳቡን ላይ አሁን በዚህ መጨረሻ ወር ላይ ምናምን በደንብ እንሰራዋለን። ግን ቢሆንም ልብስ ይገዛልኝ ካልክ እንግዲህ ይገዛል። ምን ይደረጋል? አንተ ጠይቅ። እኔ ግን የምር እንደዚህ ቅርብ ጊዜ የገዛውልን ይመስለኝ። ያው በስራ ምክንያት ምናምን ትንሽ ቢዚ ስለመሆን አላስተዋልኩትም እንጂ አንተ እስከምትጠይቀኝ ድረስ መጠበቅ አልነበረብኝም። ችግር የለውም። ለማንኛውም ያው ነገ ካርድ ውሰድና የምትፈልገውን ነገር ለመግዛት ሞክር። በቃ እመርጣለሁ። አሁን ገብቼ እመርጣለሁ። በቃ ስራን ስራ ግን ወጪ አታብዛ። ለማንኛውም ኦንላይን ከሆነ የምገዛው ደውልና አሳውቀኝ ካርድ አፕላይ እንዳደረግልህ። ካልሆነ ደግሞ ወርደህ የምገዛ ከሆነ ካርድ ተጠቀምና ግዛ። ሌላ ነግረኝ የምፈልገው ነገር አለ? እኔ ኖሮኝ አይደለም። ያው በስራው ባህሪ ትንሽ ሴፍቲ ስለሚፈልግ ሴፍቲ ለመጠበቅ ያክል ነው። እንደ ፕሮቶኮል ነገር ነው እንጂ ምንድን ነው የተረፈኝ? ምን አለኝ ለራሴ? አንተን እያስተማርኩ አይደል? አንተ ስትደርስልኝ ምናልባት ታኮራኛለህ አንተ።
በቃ እስኪ ለማንኛውም ግባና አረፍ በል። ነገ የምትፈልገውን ነገር ግዛ። ከጓደኞች በታች አትሁን። ትሪፕ ያልከውን ቀስ ብለን እናስብበታለን። ስለ ትሪፑ ገና ነው። ገና 10 ምናምን ቀን አለ አሁን ለወሩ ማለት ነው። ዛሬ ቀን ስንት ነው? ዛሬ 18 ነው ቀን። ወር ሊሞላ ገና 12 ቀን አለ ማለት ነው። ስለዚህ እስከ 12 ቀን አይታወቅም የሚፈጠረው ነገር። አሁን ለማንኛውም ግባና ልብስን ቀይር። ከዛ በኋላ አረፍ ለማለት ሞክር። እንግዲህ ነገ ወርደህ መግዛት ነው፣ ሌላ ምንም አይጠበቅብህም። አመሰግናለሁ ወንድሜ። ያው ደህና ደር። ባይ ባይ። እሺ ቻው፣ ደህና ደር። ወይ ልጆች፣ አሁን ገንዘብ ከየት ይመጣል? እኮ ግርም ይለኛል። ልብስ ከተገዛልኝ አመት ሆኗል ትላለህ አንተ። ምን አይነት ነገር ጥለህብኝ እንደሄድክ አባዬ። ተመስገን አምላኬ። እስኪ ለሁሉም ተመስገን ነው የሚሻለው። ይመረብህ። ምን አባቱ ነው እስካለው ድረስ አንተም ብያድን እንዴ ስንት ነገር መሆኑ። ጥሩ ቦታ ከደረስክልኝ ባንተ አገኘዋለሁ። እንግዲህ በደስታህም አገኘዋለሁ። ሰው ከሆንክልኝ ይበቃኛል። እስቲ እግዚአብሔር ያውቃል ሁሉ። Yes. ካለምን ነገር ግን መናገር ይሻላል። አሁን ብቻዬን እያወራሁ ዝም ብሎ ልብስ ይገዛኝ ነበር። እድሜ ለወንድሜ ያልኩኝ አሁን ከቻይና ሁሉ ነው ኦርደር ማድረገው። ነገ ትምህርት ቤት አሁን ጓደኞቼ ምን ይውጣችኋል? ምን ይውጣችኋል? ፓራዶ ጫማ ስንት ነው? ኦርደር ነው ማድረገው። ፖሎ አቤት የስ ትከፍላታለህ ወንድሜ፣ ትከፍላታለህ። ኦርደር ስንት ልብስ ነው ኦርደር የምናደርገው ለዛሬ ብቻ? ብራንድ የሆኑ ልብሶችን ኦርደር ማድረገው። አሁንም ስራ ሲይዝ ወንድሜ እከፍላለሁ። ምንም አያሳስብህ። አሁን ነው ያንተ እጅ ግን አንተ እኮ ወንድሜ እንደ አባት ነህ አንተ። እውነት ትምህርት ቤት ክፍያ ከፍለህልኝ አብልተኸኝ አጠጥተኸኝ ልብስ ገዝተህልኝ የሚያስፈልጉኝ ነገሮች ገዝተህልኝ አመሰግናለሁ። አንተ ባትኖር ምን ሆናለሁ? ይሄኔ ጎዳና ተዳዳሪ ነበር መሆን። ወይኔ ሲያምር ኦርደር ይደረጋል።